ሰላም ጤና ይስጥልን። እንዴት ሰነበታችሁ? የኦምኒያ ዜና ቤተሰቦች፣ ዛሬ ይዘንላችሁ የመጣነው ዜና አሜሪካ የብዙ ጊዜ አጋሯ ታይዋንን ፊት ነስታለች ስለመባሉ፣ በታይዋን ጉዳይ ቻይና ቀይ መስመሬ ነው ያለች ሲሆን ትራምፕ ምላሽ ሰጥተዋል። በሀገር ውስጥ ዘገባችን በትግራይ አዲስ ኃይል ስልጣን እንዲረከብ ፌዴራል መንግስት እገዛ ያድርግ ሲሉ ጄኔራል ሳሞራ የኑስ ጥሪ አቅርበዋል። ጄኔራሉ ለምን ይህን አሉ? ዝርዝር መረጃ አለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቤጂንግ ከቻይናው አቻቸው ሺ ጂንፒንግ ጋር ያደረጉት የሁለት ቀናት ጉባኤ እንደተጠናቀቀ ታይዋን ከቻይና ተገንጥላ ይፋዊ ነፃነቷን ከማወጅ እንድትቆጠብ ጥብቅ ማሳሰቢያ ሰጡ። ፕሬዝዳንት ትራምፕ ወደ ዋሽንግተን ሲመለሱ በነበራቸው የበረራ ጉዞ እና አርብ ዕለት ለፎክስ ኒውስ በሰጡት ቃለ ምልልስ ከፕሬዝዳንት ሺ ጋር ስለ ደሴቲቱ በስፋት መወያየታቸውን ገልጸው ማንም አካል ነፃነቱን ሲያውጅ ማየት አልፈልግም ብለዋል። ታይዋን ራሷን እንደ ሉዓላዊት ሀገር ስለምትቆጥር ይፋዊ የነፃነት አዋጅ ማውጣት እንደማያስፈልጋት የታይዋኑ ፕሬዝዳንት ላይ ቺንግቴ ከዚህ ቀደም በተደጋጋሚ መግለጻቸው ይታወቃል። አሜሪካ ታይዋንን በወታደራዊ ኃይል ትከላከልላት እንደሆነ ለቀረበላቸው ጥያቄ ትራምፕ ግልጽ ምላሽ ከመስጠት ተቆጥበዋል። ነገር ግን የአሜሪካ ፖሊሲ እንዳልተቀየረ አጽንኦት በመስጠት እንደምታውቁት ጦርነትን ለመዋጋት 9500 ማይል ወይንም 15289 ኪሎ ሜትር ርቀት መጓዝ ይጠበቅብናል። እኔ ይህንን አልፈልግም። እነሱ ታይዋኖች እንዲረጋጉ እፈልጋለሁ፣ ቻይናም እንድትረጋጋ እፈልጋለሁ ሲሉ ተናግረዋል። ዩናይትድ ስቴትስ በሕግ በተደነገገው መሰረት ለታይዋን ራስን የመከላከል አቅም እንድትገነባ ለረጅም ጊዜ ስትደግፍ የቆየች ቢሆንም ይህንን ጥምረት ከቻይና ጋር ካላት ዲፕሎማሲያዊ ግንኙነት ጋር ማመጣጠን ግን አሁንም ትልቅ ፈተና ሆኖባት ቀጥሏል። በቻይና መንግስታዊ ሚዲያ ዘገባ መሰረት ፕሬዝዳንት ሺ ጂንፒንግ በውይይቱ ወቅት የታይዋን ጉዳይ በቻይናና አሜሪካ ግንኙነት ውስጥ እጅግ በጣም አስፈላጊው ጉዳይ ነው፣ በአግባቡ ካልተያያዘ ሁለቱ ሀገራት ሊጋጩ ወይም ወደ ጦርነት ሊገቡ ይችላሉ ሲሉ ማስጠንቀቂያ ሰጥተዋል። ይሁን እንጂ ትራምፕ ከቻይና ጋር ጦርነት ይፈጠራል ብለው እንደማያስቡና ፕሬዝዳንት ሺም ጦርነት ማየት እንደማይፈልጉ ገልጸዋል። ቻይና በቅርብ ዓመታት በታይዋን ዙሪያ ወታደራዊ ልምምዶችን ማጠናከሯ በቀጠናው ውጥረትን አባብሷል። ከዚህ ጋር በተያያዘ ባለፈው ዓመት መገባደጃ ላይ የትራምፕ አስተዳደር ለታይዋን የ11 ቢሊዮን ዶላር የጦር መሳሪያ ለመሸጥ ማቅረቡ ቻይናን ክፉኛ አስቆጥቷል። ትራምፕ ይህ የጦር መሳሪያ ሽያጭ ይቀጥል አይቀጥል በቅርቡ እንደሚወስኑና በአሁኑ ጊዜ ታይዋን ከሚያስተዳድረው ሰው ጋር መነጋገር አለብኝ ብለዋል። የአሜሪካ ፕሬዝዳንቶች ከታይዋን መሪ ጋር በቀጥታ መነጋገራቸው የተለመደ ባይሆንም እንዲህ አይነቱ እርምጃ ቤጂንግ አስቸጋሪና የሰላም አፍራሽ ብላ ከምትጠራቸው የታይዋኑ ፕሬዝዳንት ላይ ቺንግቴ ጋር በመሆኑ ከፍተኛ ቁጣን ሊጭር ይችላል። የታይዋን የውጭ ጉዳይ ሚኒስትር ሊን ቺያሉንግ በበኩላቸው ቡድናቸው ጉባኤውን በቅርበት ሲከታተል እንደነበር ገልጸው ታይዋን በቀጠናው የሰላምና መረጋጋት ጠባቂ መሆኗን ተናግረዋል። ሚኒስትሩ አክለውም ቻይናን በጥቃት አዘል ወታደራዊ እርምጃዎችና በአምባገነናዊ ጭቆናዋ አደጋን እያባባሰች ነው ሲሉ ከሰዋል። የቻይና ማስጠንቀቂያ እንደ ታይዋን ምላሽ። በቻይና መንግስታዊ ሚዲያዊ ዘገባ መሰረት ፕሬዝዳንት ሺ ጂንፒንግ በውይይቱ ወቅት የታይዋን ጉዳይ በቻይናና አሜሪካ ግንኙነት ውስጥ እጅግ በጣም አስፈላጊ ጉዳይ ነው፣ በአግባቡ ካልተያዘ ሁለቱ ሀገራት ሊጋጩ ወይም ወደ ጦርነት ሊገቡ ይችላሉ ሲሉ ጠንከር ያለ ማስጠንቀቂያ ሰጥተዋል። ይሁን እንጂ ትራምፕ ከቻይና ጋር ጦርነት ይፈጠራል ብለው እንደማያስቡና ፕሬዝዳንት ሺም ቢሆኑ ጦርነት ማየት እንደማይፈልጉ ለጋዜጠኞች ገልጸዋል። በሌላኛው ዜናችን ዛሬ የምንመለከተው በትግራይ አዲስ ኃይል ስልጣን እንዲረከብ ፌዴራል መንግስት እገዛ ያድርግ ሲሉ የተናገሩት ጄኔራል ሳሞራ የኑስ ናቸው። ይህንን ለምን ተናገሩ? ዝርዝር ዘገባ አለን። የትግራይ ክልልን ስልጣን የሚረከብ አዲስ ኃይል እንዲመጣ ፌዴራል መንግስት ኃላፊነት ወስዶ ግፊት ያድርግ ሲሉ ጄኔራል ሳሞራ የኑስ ጥሪ ያቀረቡ። ሰሞኑን የተደረገው የፈርስ ምክር ቤትን ተጠቅሞ ዝፍ አመራር ወደ ስልጣን የመለሰ ተግባር ህዝቡን ለከፍተኛ ስጋትና ጭንቀት የዳረገ ክስተት ብለውታል።
የቀድሞ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ ወቅታዊውን የትግራይ ፖለቲካዊ ሁኔታ አስመልክተው ዛሬ ከወጋህታ ጋዜጣ ጋር በትግርኛ ቋንቋ ባካሄዱት ቃለ ምልልስ እንደገለጹት የህወሓት አመራሮች ሰሞኑን የወሰኑት ህገወጥ ውሳኔ ህዝባዊ ድጋፍ ያለው እንዲመስል ብዙ የፕሮፓጋንዳ ስራ ቢሰራበትም እውነታው ግን ከመቶ በማይበልጡ ሰዎች ምክክር ብቻ ውስጥ ለውስጥ ተወስኖ ተግባራዊ የተደረገ የጥቂቶች ፍላጎት መሆኑን አብራርተዋል። ድርጊቱ በጣም መጥፎ ሲሉ የገለጹት ጀነራል ሳሞራ በሀገር ውስጥም ሆነ በውጭ የሚገኘው የትግራይ ተወላጅ በዚህ ድርጊት እጅግ መቆጣቱን ገልጸው የዚህ ዋና ዓላማ ደግሞ ስልጣንን ለማስቀጠልና ከተጠያቂነት ለማምለጥ ታሳቢ ያደረገ ተግባር ሲሉ ገልጸውታል። በጄኔራል ሳሞራ እምነት ይህ የንጠይቃለን ስጋት የፖለቲከኞቹ ብቻ ሳይሆን የክልሉ ወታደራዊ አዛዦች ስጋትም ጭምር እንደሆነ በማብራራት ሁለቱም ተቀናጅተው ይህን ያስፈጸሙበት ምክንያት ተጠያቂ እንሆናለን ከሚል ስጋት የመነጨ እንደሆነ ያብራራሉ። ጄኔራሉ በዚህ ቃለ ምልልሳቸው የሰሞንኛው እንቅስቃሴ ዋና ዓላማ ስልጣንን ለማስቀጠልና ከተጠያቂነት ለማምለጥ መሆኑን ቢገልጹም እንደገና መልሰው ደግሞ የዚሁ እንቅስቃሴ ዋና ዓላማ የፌዴራል መንግስት የሚያካሂደውን ሀገራዊ ምርጫ ለማስተጓጎል ያለመ ሊሆን እንደሚችል ግምታቸውን ይገልጻሉ። የፌዴራል መንግስት ጉዳዩን በረጋ መንፈስና በብስለት ሊፈታው እንደሚገባ የሚመክሩት ጀነራል ሳሞራ የትግራይ ህዝብ ከዚህ በላይ እነዚህን አመራሮች መታገስ እንደሌለበት በአጽንኦት ገልጸው ፌዴራል መንግስት ኃላፊነት ወስዶ አዲስ ኃይል መጥቶ ስልጣን እንዲረከብ ግፊት እንዲያደርግ አሳስበዋል። ጀነራሉ ወደፊት መጥቶ ስልጣን ይረከብ የሚሉት አዲስ ኃይል የትኛው ኃይል እንደሆነ ግን በዚህ ቃለ ምልልሳቸው በዝርዝር አልገለጹም። ለዛሬ ያዘጋጀንላችሁ ዝርዝር ዜና ይህን ይመስል ነበር። ኦምኒያ ዜናን ሰብስክራይብ በማድረግ የደውል ምልክቷን በመንካት አብራችሁን ዝለቁ። ቤተሰብ ይሁኑ እንላለን። እናመሰግናለን። መልካም ጊዜ